አንድ ሰውዬ ተደጋጋሚ የሚመጣለ የባለቤት ጓደኛ ነው። ቲፕ ይሰጣል። የሚፈልገውን ነገር ሲጠቀም ፈታ ብሎ ነው። የኔ ቆንጆ መጎተት ነው። ማኪያቶ ጠጪ ነው። ምሳችሁን በልታችኋል? እኔ ልጋብዛችኋ። በጣም ብዙ ትሪት ያደርገኛል። እኔን የበለጠ ቲፕ 10 ብር ማስቀመጡ በጣም ብዙ ነው። 10 ብር በዛን ሰዓት እና ለቲፕ እንደዛ ማስቀመጡ በቃ አብሬው ደግሞ በሆነ የበለጠ ገንዘብ አገኛለሁ ብዬ አሰብኩ። አሁን ከዚህ ሰውዬ ጋር ባድር ሳንቲም ይሰጠኛል። እቤቴ ገብቼ ምን ፈልገውን ነገር በደሞዝ መግዛት ያቃተኝ፣ ለምሳሌ እንደ ስጋ ገዝቼ ቤቱ ሙሉ አደርጋለሁኝ ብዬ አሰብኩኝ። እና ይለኛል እጄን መያዝ መጎተት፣ እንደዚህ አይነት ነገሮች ስላሉ እኔ ያው ወዶኛልም ብዬ አስቤያለሁ። ጓደኛም ይሆነኛል ጥሩ ይሆናል ብዬ ነው ያሰብኩ። ደጃ ድሬም አላቅም። ያስጨንቃል ደግሞ ሳንቲም ማግኘቴ። ጓደኛዬም ደግሞ ሰዎች ጋር አድራ የምታረጋቸው ነገሮች ስንወጣ ደጅ ገዛዝታ የምትገባው ነገር ስላለ በጣም ወደዛም ተስቤያለሁ። ቀኖች እየሄዱ ሲሄዱ በቃ የሆነ ቀን እሺ በቃ ተባብለን ተቀጣጠርን። ጓደኛዬም ሸኘችን። ከስራ በኋላ ማታ ተገናኘን። ጸጥ ያለበት ነው ሆቴሉ። ገራት ስንበላ እያጎረሰኝ ቀርቦኝ አቅፎኝ ጠጪ ቢራ አለኝ። እኔ ቢራ ጠጥቼ አላቅም። ዝም ብዬ ቀመስኩት። ይመራል። ጠጪ እየቀዳልኝ አይዞሽ መኩሪ ደስ ይለናል፣ ለደስታችን ይሆናል። በጣም አቅርቦኝ እንደ ፍቅረኛ ነገር የሚሆን ሰው የለም። ደስ አለኝ። በቃ የተሻለ ሰው ጓደኛዬ ሊሆን ነው። የጓደኛዬ ከሆነ ኑሮዬንም ልታገዝ ነው ብዬ ከዛ አብረን ገባን ማለት ነው። ወደ ክፍል ሲገባ በጣም ያስደነግጣል። ልቤ በጣም ይመታል። ግን ያው መጨከን አለብኝ ብዬ ከውስጤ ጋር ሌላ አይነት ማልገልጸው በቃል ማለት ነው። ግን ያው መግባት አለብኝ ብዬ ወስኜ ነው። አይዞሽ ፈራሽ እንዴ? እሱ ምን ደስ ነው ያለው። ምንም የሚጨንቀው ነገር የለም። ፈልጎና አስቦ ያደረገው ነገር ስለሆነ ገባን። ያስፈራል፣ ይጨንቃል። ዝም ብሎ የሰው አካል ራቁቱ ማየት ራሱ በራሱ አስፈሪ ነው። ሲጠጋኝ፣ ሲያቅፈኝ፣ ሲስመኝ፣ ሲነካኝ ሁላ ዝግንን የሚለኝ ስሜት አለ። ትልቅ ሰውዬ ነው። እኔ ደግሞ በጣም ልጅ ነኝ። ያ ማለት ታገልኩኝ። ይቅርብኝ እንደው ሌላ ቀን ለመንኩትኝ ይቅርብኝ መስለው እሱ በኃይል ነው። በስሜት ውስጥ ስለነበረ ግፊት አለው። በቃ ጮኩኝ በጣም። የሆነው ሆነ። ወንዶች ሲጨርሱ የሚሆነው ነገር አለ አይደለ? በጣም ዝግንን የሚል ነገር ነው። ያስጠላል። ኮንዶ የሚባል ነገር የለም። እኔም አላሰብኩትም፣ አላውቀውም። እሱም ይምጣ አላለም እና ዝም ብሎ ነው የሆነው። ደም ነበረኝ። ተነሳው፣ ታጠብኩኝ፣ ሶፍት አደረኩኝ። ምንም አልመሰለውም እሱ። እንደዚህ እንደውም ልጃገረድ የምትሆኝ አልመሰለኝ፣ የለመድሽ ነው የመሰለኝ አለ። ምንም መልስ የለኝም። ዝብርቅርቅ ነው ያለብኝና የሆነ ነገሬ እንደተወሰደ የሆነ ነገሬን እንዳጣሁ አሰብኩኝ። ባላደረኩትም ብዬ ማሰብኩኝ። በሆዴ ሁሉንም ነገር ችዬ ዝም አልኩኝ። ከዛ ደጃ ድሬ አላውቅም። መኪና አለው ሸኝሻለሁ ብሎኝ ነበር። አይዞሽ በቃ ሸኝሻለሁ ማደረግ ካልፈለግሽ። በጣም ይሄ በማባበል ሂደት ውስጥ ነው የገባሁትኝና ጨነቀኝ። ከዛ በኋላ እሱ መተኛት ነው የፈለገው። ሸኘኛ ስለው አርፈሽ ተኝ። እኔ መተኛት አልችልም፣ በጣም ይጨንቃል። ከአልጋ ጎን የሆነች ኮሜዲኖ ነገር አለች። እሷ ጋር የሆነ ሶፍት አለ። እሱ ውስጥ ሳንቲሞቹን አስቀመጠልኝ። ገንዘቤን አንስቼ ኪሴ ከተትኩኝ። ወደ ቤት ወጣሁ። ብቻዬን ወጥቼ መጣሁ። ማታ ነው። እነሱም ተኝተው ነው እህቴ ከፈተችልኝ። ገብቼ እንዴት ልተኛ? ድርጊቱን መልሶ አይምሮ ያመጣልኛል። ከሰውየው ጋር ያደረግናቸው ነገር ከእንደገና ደግሞ አልሸኝሽም ያለኝ ነገር መጀመሪያ እንደሚሸኘኝ ምናምን ነግሮኛል ነበረ። በጣም ቆጨኝ። ግን በቃ የሰጠኝን ብር ስቆጥረው 400 እና ዝርዝር መልስ የነበሩትን ነው ያስቀመጠልኝ። በወቅቱ ትልቅ ሳንቲም ነው ለኔ። ስጋችንን ገዝተን ምናምን ብዬ በቃ በሱ ነው እንደው የተጽናናሁትኝ። እዚህ ጋር በደሞዜ የሚገዛቸው ለወር የሚያስፈልጉ ግዴታ የሚሆኑ ነገሮች ነው እንጂ የምንፈልጋቸው ነገሮች አንገዛም። ስለዚህ በዚህ ሳንቲም ደግሞ የምንፈልገውን በቃ አሁን ስጋ መግዛት ለኛ በጣም ደስ የሚልና ብርቅ ነገር ነው።
በሆነ በዓል ጊዜ ሆነ ነገር ድንገተኛ ነገር ካልገጠመን በስተቀር ልንገዛ አንችልም ስጋና ያንን ገዝቼ ቁጭ ብለን ሶስታችን ስንበላ ያለውን ደስታ ሳስበው ይሁን በቃ ብዬ ተቀበልኩኝ። ስጋም ገዝቼ እህቶቼ ደስ ብሏቸው አሳለፍን። የከሰዓት ገቢ ነኝ። ጧት የሚያስፈልገውን ነገር ቤት አድርጌ ስሄድ ጓደኛዬን አገኘኋትኝ። እንዴት ነው ምናምን አለችኝ። አይቆይ በቃ እነግርሻለሁ ብዬ ለመንገር ራሱ ለመጀመር በጣም ወሬውን ለመንገር ራሱ ከባድ ሆነብኝ። አብሮኝ ያደረው ሰው መጣ። ሲመጣ ደስ ብሎኝ እቅፍ አድርጌ ለመቀበል ነው ሐሳቤ። ከሌላው ቀን እንደውም በተሻለ አብሮኝ ስላደረ የኔ አይነት ተሰምቶኝ ነበረ። እሱ ፈንጠር ብሎ ተቀመጠ። ምንም አላለኝም፣ እጁንም አልዘረጋልኝም። ቡና ስጭኝ ነው ያለኝ። ብዬ ቡናውን አሰረችው፣ ወሰድኩለት። ከዛ ሳቅ ይላል፣ እጄን ይጎትታል፣ የሆነ ይነካኛል። እንደዛ የሚያደርግ መስሎኝ ነበረ፣ ግን ኮስተር ብሎ ነው የተቀመጠው። እንደውም ኮስተር ብሎም ሌላ ቀን አያውቅም። እና ያ በጣም ገረመኝና ደነገጥኩኝ። ምንም ነገር እንዳልሆነ ምንም እንደማያውቀኝ አይነት ሆነብኝና ያ ደግሞ በጣም አስለቀሰኝ። በቃ በጣም ጎዳኝ። እንደው ከድርጊቱም ከምኑም የበለጠ የጎዳኝ ማለት ነው በንጋታው ያለው መልስ ነው። እኔ የጠበቅኩትኝ እንደ ጓደኛ ይሆነኛል፣ ያቀርበኛል፣ የተሻለ ግንኙነታችን ይቀጥላል፣ ከሀብታም ሰው ጋር ሆናለሁኝ ብዬ ነበር ያሰብኩትኝ። ያ አልሆነም። እንደውም በቃ ጨዋነሽ ምናምን ብሎ አመስግኖ የሚቀጥል ነበር የመሰለኝ። አልሆነም። ያ እንዳላናገረው ፊት ንስት ዞር ብሎ ነው የሚቀመጠው። የድሮ የመጎተት የመቀለድ ባህሪው የለም። ይሄ ማለት በቃ ሊያናግረኝና አብሮኝ ሊሆን አይፈልግም ማለት ነው። ስለዚህ በጣም ነው የቆጨኝ። የሆነ የተጣልኩ አይነት ነው የመሰለኝ። በጣም ነው ያለቀስኩትኝ። በጣም ጓደኛዬ ምን ሆነሽ ነው ስትለኝ በጣም ነው እየተሰማኝ። በቀረብኝ ኖሮ እንዴት እንደዚህ ችላ ይለኛል ብዬ ስላት፣ እንዴ ሞኝነሽ እንዴ ችላለሽ? ችላ አላለሽ? ምን ቸገረሽ? ያለው ጥቅምሽን ነው የምትፈልጊው። ጥቅምሽን አግኝተሻል እንጂ ባል እንዲሆንሽ ነው እንዴ ያሰብሽው? ሞኝነሽ እንዴ ያለችኝ። ከዛ እሷም ደግሞ ልጃገረድ መሆኔን አላወቀችም። እኔ እኮ እንደዚህ አድርጌ አላውቅም ወይኔ ብላ እሷ እንደውም ተናደደች። ደህና ሳንቲም ነበር የምንቀበለው። ታዲያ ለእኔ ብትነግሪኝ። ታዲያ አትነግሪኝም እንዴ አንቺ? ሁል ቀን ምን አይነት አንጀት አለሽ ከሚቸግርሽ እያልኩኝ እኔ እኮ እንደዚህ የገፋፋውሽ እኮ የጀመርሽ መስሎኝ ነው። አሁንም በማድረግሽ ሳይሆን ደህና ሳንቲም በደንብ እንቀበለው ነበረ ብትነግሪኝ ኖሮ። በጣም በሸኩ። በቃ ደህናም ሳንቲም አልተቀበልኩም። ያው ልጃገረድ ደህና ሳንቲም እንደሚያወጣ ቆይቶ ነው የሰማሁት ማለት ነው። ካለ በነጋታው ማለት ነው። ይሄን ነገር ስትነግረኝ ለካ እኔ ተወድጄ ሳይሆን ሰውየው አዲስ ሴት ሲያገኝ ልማዱ ነው። ከኔ በፊት ነው እሷ ያገባችውና ለካ ከሷ ጋርም ተኝቶ እንደነበረም ነገረችኝ። እና ኖርማል ነው ይሄ፣ አያስጨንቅም። አለፈ ከሱ ጋር ያለው ማለት ነው። ይመጣል ሌላ ጊዜም እናስተናግደዋለን። ወይ እሷ ቦታ ላይ ከሆነ እሷ ቦታ፣ እኔ ቦታ ላይ ከሆነ እኔ ቦታ ይመጣሉ። ሌሎችም ሰዎች መስተንግዶን ፈልገው ይመጣሉ። አንዳንዶቹ ደግሞ ሆን ብለው ሴት መውሰድ ይፈልጋሉ ከኬክ ቤት። እሷም ይሄኛው እኮ አለው ይሄኛው ይሰጣል እያለችኝ ሳንቲም እንደዚህ ትሰጠኛለህ ማለት ጀመረን። እንደው እንዲህ ትሰጠኛለህ፣ ከሰጠኸኝ ሲዘጋ ጠብቀኛ እንደዚህ እያልን በቃ ሐላል ሆነ ይሄ ነገር።